ዛሬ የጎልድን ፉል አናላይስ እያንዳንዱን አሳያችኋለሁ። የገባነውን ትሬድ ይህን እያንዳንዱን ትሬዶች እነዚህ የምታያቸውን ትሬዶች እያንዳንዱን ላይቭ ትሬድ አናላይስ አድርገንላቸው ነበረ። ሀርብ ላለፈው ሳምንት ሀርብና አሁን ያለፈው ሳምንት ሀርብ አናላይስ አድርገን ነበረ። እነዚህ ማርኬት ወዴት ይሄዳል የሚለውን ነገር ከሁለት ሳምንት በፊት አሳይተን ነበር። ታርጌታችን የነበረው መጀመሪያው ኤሪያ እዚህኛው ኤሪያ ነበር። ስንት ነው? እስከ 6000 ነው ታርጌት እስከ 4600 ነበር ታርጌት ያደረግነው። ኦልሞስት እስከ 2800 ፒፕስ ያክል ነው ማርኬቱን ጎልድን ስንጠብቀው የነበረው። አብዛኛው ታርጌታችን እንደምታዩት እስከዛ ሌቭል ነው የነበረው። ቻናላችን ላይም ስናጋራ ነበር ስለዛ። ምንድን ነበር ያየንበት የነበረው ማርኬቱ አብዛኛውን ጎልድ የተወሰነ ኮንሶሊዴሽን ያደርግና ኢምፐልስ ነው የሚያደርገውና እሱን እያንዳንዱን ትሬድ ሪካፕ አደርግላችኋለሁ እዚህ ጋር ማለት ነው። መጀመሪያ ፎር አወር ጋር ሄደን ነው የምናየው ለምን እንደገባ ነው ለምን እንደወጣ ነው እያንዳንዱ ነገር ማለት ነው። ፎር አወር ጋር በምንሄድበት ጊዜ ወደ ዴይሊ በምንሄድበት ጊዜ ማርኬቱ ምንድን ነው ፌዝ ነው። የሆነ ሰዓት ኮንሶሊዴት ያደርጋል፣ ሳይድዌይስ እየሄደ ኮንሶሊዴት ያደርጋል፣ የሆነ ኢምፐልስ ያደርጋል። አብዛኛው ምንድነው ጎልድ ስትሮንግ የሆነ ኮሬክት የማድረግ እድሉ በጣም ዝቅተኛ ነው። እሱ ነው የጎልድ ለየት የሚያደርገው ከሌሎች እንትን። ምንድን ነበር የነበረው ማርኬቱ ከዚህ ስትራክቸር ጀምሬ ልስራላችሁ። ማርኬት ምንድን ነበር ሎር ሎ ሰራ ሎር ሃይ፣ ከዛ ማርኬት ስትራክቸር ሽፍት አድርጓል። የዚህን አናላይስ እንሰራለን። እኛ የምንጠቀመው ያው ፎኒክስ ሲስተም ነው የምንጠቀመው። በሱ እንዴት እንደምንገባ ነው ማሳያችሁ። የእሱን ሃይር ሎ አድርገን በምንዘረጋበት ጊዜ እነዚህ ኢንትሪ ሌቭሎቻችን ናቸው ማለት ነው። በእነሱ ኤክስኪዩት የምናደርገው እነሱ ሌቭሎች በመጠበቅ ከዛ ማርኬቱ እኛ የምንጠብቅበት ሲ ሌቭል ላይ ገባ። እሱ ሲ ሌቭል ከገባ ደግሞ ኦል ኮሬክሽን ብለን የምንጠብቀዋለን ማለት የማርኬቱን 100% ሄደውን ግማሽ 0.5% ሪትረስ ያደርጋል ብለን የምንጠብቀው እሱ ታርጌት ላይ ከገባልን በኋላ የምንጠብቀው ማርኬቱን ኦል ኮሬክሽን ነው። ሲ ከገባ በኋላ ኦል ኮሬክሽን እንጠብቃለን። ሌቭሎቻችን የነበሩት እነዚህ ነው የነበሩት ማለት ነው። ኢንትሪ ሌቭላችን ላይ መጥቶ ማርኬቱ ኢምፐልስ ያደረገ ማለት ነው። አብዛኛው እንደዚህ የምንገባበት ሌቭል ትክክለኛ የሆኑ ማርኬቶች ሰፖርት ኤሪያዎች ሲሆኑ እንደዚህ ኤክስኪዩት እናደርግባቸው እነዚህ ሌቭሎች። ማርኬት ሰፖርት ኤሪያችንን ከነካ በኋላ ኢምፐልስ ነው ያደረገው። እሱን አክቲቬትድ አደረገልን ሲኬንሱን ሌላ ታርጌት እንጠብቃለን ማለት ነው። የእሱን አክቲቬት ካደረገልን በኋላ የዚህን ታርጌት ሌብል እንዘረጋለን። የዚህን ታርጌት ሌብል በምንዘረጋበት ጊዜ ሲ ሌቭላችን ያለው እዚህ ኤሪያ ላይ ነው፣ ወይም አሁን ማርኬቱ የገባበት ኤሪያ ላይ ነው ማለት ነው ሲ ሌቭሉ ያለው። ከዛ በኋላ እዚህ ጋር ነው የነበሩት ሌቭሎቻችን ኢንትሪ ስንገባ የነበረው ማለት ነው። እዚህ ጋር ገብተን ነበረ፣ ግን ለእናንተ ያሳየናቸው አይ ቲንክ ሀርብ ቀን ጀምሮ የነበረውን የማርኬቱን ስለሆነ ከዚህ ጀምሮ ያሉን ማለት ነው። እኛ የምንጠብቀው ሪጀክሽን ሌቭል ከነካ በኋላ ማርኬቱ ትክክለኛ የባይ ሙቭመንት ከጀመረበት በኋላ ያለውን ማለት ነው። ሪጀክሽን ኤሪያችንን ከነካ በኋላ እዚህ ኤሪያ ላይ ማለት ነው ስንጠብቀው የነበረው ማርኬቱ ሪጀክት ሲ ሌቭል ሳይገባ ወረደና ሲ ሌቭል እዚህ ቢጫው ኤሪያ ላይ ማለት ነው ሪጀክሽን የምንለው ኤሪያ ላይ መጣ ማለት ነው። ይሄ አሁን ማሰምርላቸው ኤሪያ ይሄ ሪጀክሽን እንለዋለን። ሪጀክሽን ኤሪያችን ተሰበረ። መጀመሪያ አክብሮት በትክክል ወጥቶ ነበረ ማርኬቱ። አክብሮት ከወጣ በኋላ መልሶ ሰበረው ማለት ነው። ሰፖርት ኤሪያችንን ብሬክ ካደረገው በኋላ ማርኬቱ የሴል ሙቭመንት ቢሆን ይቀጥል ነበረ። ስለዚህ ፌክ አውት ነው የነበረው። ከዛ በኋላ ተመልሶ መጣና ይሄ ሪቴስት አድርጎ እንደሚወጣ አናላይስ በደንብ ሰርች የላችሁ ነበረ። አስታውሳችሁ ከነበረ ለሌላችሁም የገባ ነው። ይሄ ምክንያት ነው። ሰፖርት ኤሪያችንን መልሶ ብሬክ አውት ካደረገ በኋላ መልሶ ሪቴስት አደረገ። እዚህ ጋር አንድ ኢንትሪ ያለን ማለት ነው። አንድ ኢንትሪ ሌቭል አሳይቻችኋለሁ። እዚህ ጋር አንድ ኢንትሪ ታርጌት እስከ ሲ ሌቭል ብዬ ነበረ የዛን ጊዜ ማለት ነው። ስቶፕ ሎሳችን ደግሞ እዚህ አካባቢ ነው የነበረው። ኦልሞስት 1.8 አካባቢ ድረስ ነው ሄደው ማርኬቱ። ይሄን የገባ ነው ደግሞ አንድ ኮንፍለንስ ብቻ የሃየር ታይም ፍሬም እንደ አንድ ኮንፍለንስ ወስደን እዚህ ጋር የተፈጠሩ የማርኬት ስትራክቸሮችን በማየት ነው የገባ ነው። ሰፖርት እንዳለ ሆኖ እዚህ ጋር የተፈጠሩት ስትሮንግ የሆነ ሰፖርት ሰርቷል። ወደ ሎር ታይም ፍሬም በምንወርድበት ወደ 50 ወይም ወደ 30 ሚኒት በምንወርድበት ሰዓት ማለት ነው። ከዛ ሁለተኛው ኤሪያችን ደግሞ ሪቨርሳል ኤሪያችንን ከሰበረ በኋላ ያለው ማለት ነው። ሁለተኛው ኢንትሪያችን የሚሆነው ደግሞ ሪቨርሳል ኤሪያን ለመግባት ምንድነው ማርኬቱ ምን እያደረገ ነበር? በተደጋጋሚ ሰብሮት ከሄደ በኋላ ተመልሶ አሁንም መጥቶ ብሬክ አደረገ እንደ ሰፖርት መጠቀም በነበረበት ሰዓት። ከዛ በኋላ ምን አደረገ? ተመልሶ እንደ ሰፖርት ተጠቀመው ሪቨርሳል ኤሪያችን።
ከዛ በኋላ ወረደ፣ ተመልሶ መጣ፣ ሪጀክት አደረገ፣ ድጋሚ ነካው፣ ተመልሶ ወረደ። ሶ የምንጠብቀው ማርኬቱን አንድ ኢንትሪ እዚጋ እንደ ኮንፈረንስ አይተን እዚጋ ኤክስኪዩት አድርገናል። ሁለተኛ ደግሞ እንደ ኢንትሪ ብዬ አስቀምጬላቸው ነበረ። እሱ ምንድነው ማርኬቱ ይሄን ኤሪያ ሰብሮ ከሄደ በኋላ ሪቴስት አድርገው ይወጣል ብዬ ነበር የሰራው። ሶ እሱም እንዳልኩት ነው የተፈጠረው። ማርኬቱ ከመጣ በኋላስ ሪቴስት አደረገ፣ ማርኬቱ መልሶ ድጋሚ ኢምፐልስ አደረገ ማለት ነው። ስቶፕ ሎስ ያው ከዞኑ ውጭ ነው የምናደርገው፣ ምክንያቱም ፐርፌክት ሰፖርት ኤሪያዎች ስለሆኑ እኛ የፎኒክስ ሲስተም ወይም የራሳችን አፕዴት ሊሆን የምንጠቀመው ትክክለኛ ሰፖርት ኤሪያዎችን እንድንለይ ያደርገናል። እሱ ነው ለየት የሚያደርገው ነበር። ሶ ይሄኛው ኢንትሪያችን ነበረ፣ ሁለተኛው ኢንትሪያችን። ከዛ የነበሩ የማርኬት ስትራክቸሮችን በማየት የገባናቸውም አሉ። እዚህ ጋር በተፈጠሩ የማርኬት ስትራክቸሮች እዚህ ጋር እንዳሳየዋችሁ እንደነበሩት የገባናቸው። ይሄ አይ ቲንክ እኔ የመጀመሪያው ትሬድ ነው፣ ከላይቭ በፊት የነበረ የገባሁት ነው። ሎስ ያደረግኩበት ነበረ፣ ከዛ ሰብሮ ከሄደ በኋላ የነበረው ማለት ነው። ከዛ በኋላ አንደኛውን እዚህ ጋር ቅድም ነገርኳችሁ፣ እዚህ ጋር አንዱን ኢንትሪ ገባን። ሁለተኛውን ደግሞ ሬዚስታንስ ኤሪያችንን ሰብሮት ወይም ሪቨርሳል የምንለውን ሰብሮት ከሄደ በኋላ የእሱን ሪቴስት ጠብቀን የገባ ነው ማለት ነው። ሁለተኛው ደግሞ ሌላ አድ ኢንትሪ በሌላኛው ቀን ማለት ነው፣ አይ ቲንክ በሁለተኛው ቀን ምናምን ሌሎች ኮንፈርሜሽኖችን ወይም የሎድ ታይም ፍሬም ኮንፈርሜሽኖችን በመጠቀም የገባ ነው ኢንትሪ ነው ማለት ነው። እዚህ ጋር ሰከንድ ኢንትሪ ደግሞ ይሄ የኤንኤፍፒ ነው። ኤንኤፍፒ ትሬድ የነበረው በደንብ ሰፖርት ኤሪያችን እያከበረ ነበረ ማርኬት የወጣው እንደምታዩት። ሶ የእነሱን ሰፖርት ኤሪያ ከተሰበረ በኋላ ሪቴስት ጠብቀን ነበር የገባ ነው። ይሄን ላይቭ ትሬድ ነው፣ እያንዳንዱ ላይቭ ትሬድ ነው ያደረግነው የነበረው። ላይቭ ትሬድ ነበር አናላይስ እያደረግን የነበረው። ስለዚህ የጠበቅነው ምንድን ነው እዚህ ጋር በጣም ማርኬቱ ሪጀክት ጠዋት ላይ ሪጀክት ሲያደርግ ነበር። ከዛ በኋላ ይሄን ሰፖርት ትሪት እንዳስለፈ ጠብቀን እያንዳንዱ አናላይዝ ላይቭ ነበር ያሳየው። ሶ አሁን ማርኬቱ የት ይሄዳል የሚለውን እሱን በደንብ አናላይዝ አደረግላቸዋለሁ። ማርኬቱ አሁን የምንጠብቅበት እንደ አንድ የሲኬ ትሬደር ወይም እንደ ፎኒክስ ትሬደር ማርኬቱ የምንፈልግበት ዳይሬክሽን ገብቷል። ሶ አሁን ካለበት በኋላ ባይ ነው ሴል ነው የሚለው የጆብ ፖለቲክስ እንዳለ ሆኖ ማለት ነው። ምክንያቱም ማርኬት ኒውስ ዳይሬክሽን አንድ አናላይሳችን ፐርፌክት ቢሆንም ማርኬት ዳይሬክሽን ሊያስቀይረን ይችላል። ሶ አሁን ያለውን የማርኬት ዳይሬክሽን አናላይዝ እናደርጋለን። ሶ ማርኬቱ እንደጠበቅነው ሲሌቭላችን ገብቷል ወይ በእኛ በኤስኬ እያንዳንዱ ሲሌቭል ሊሆን ይችላል። እያንዳንዱ ሌቭሎች ሰፖርት እንደ ሬዚስተንስ የምንጠቀምባቸዋለን። ስለዚህ ምንድነው ሬዚስት ኤሪያ ነው የነበረው ወይም ሪጀክት የሚያደርግበት ኤሪያ ነው የነበረው ሲሌቭላችን ማለት ነው። ሶ ይሄኛው ኤሪያ እንደ ታርጌት እንደ ሲሌቭል የተጠቀምነው ኤሪያ ሶስቱም ማርኬት ምንድን ነበረ የነካው ሪጀክት ሰበረው፣ ብሬክአውት አደረገ፣ አሁንም ኮንሶሊዴት አደረገ። ምክንያቱም አብዛኛው እዚህ ሌቭል ላይ ከገባ በኋላ ማርኬቱ ምንድነው የሚያደርገው ኮንሶሊዴት የማድረግ ባህሪ። ሲ ሌቭል ከገባ በኋላ ሁሌም ማርኬት ኮንሶሊዴት ያደርጋል፣ ሰብሮ ይሄዳል፣ ወይም ኮንቲኔሽን የሆነ ማርኬት እያሳየን ይሄዳል ማለት ነው። ስለዚህ ምንድነው አሁን የምንጠብቀው በማርኬቱ እንትን ዋና ወርጋ በምንሄድ ሰዓት ማርኬቱ ምንድነው ዛሬ ሲፒአይ ነው የነበረው። ሲፒአይ ኒውስ ወጣ፣ ኢምፐልስ አደረገው ማርኬቱ። ሶ እዚህ ጋር ብሬክ አደረገልን። በዊክ ቢሆንም ብሬክ አድርጎልናል። እዚህ ጋር ስትራክቸር እንደ አንድ የስኬ ትሬደር የምንጠብቀው ኮንቲኔሽን ነው ማለት ነው። ማርኬት ዳውን ሳይድ የሚያሳየን ከሆነ አትሊስት ይሄን ኤሪያን ይጠብቀዋል። እንደ ፕሮባቢሊቲ ይሄን ኤሪያ አትሊስት መነካት አለበት። ምክንያቱም የመጀመሪያው ፈርስት ኤሪያችን እዚህ ጋር ኮንሶሊዴት ሲያደርግበት የነበረውን ማርኬቱ ምን አደረገው እንደ ሰፖርት ነው እዛ ጋር የተጫወተ የነበረው ማለት ሬዚስታንስ ሰፖርት ነው ሲያደርግ የነበረው ሬዚስታንስ ሰፖርት ነው ሲያደርግ የነበረው። ከዛ ብሬክ አደረገ ማርኬት። ሶ አትሊስት ይሄን ኤሪያ መንካት ነበረበት ቅድም እንዳልኳችሁ። ስለዚህ አሁን የምንጠብቀው ሰከንድ ታርጌታችን በጣም እኔ አሁን ኤ ፕላስ ብዬ እንደዚህ አይነት ኢንትሪ ሪኮመንድ አላደርግም። ምክንያቱም ስቲል ያበቃለ ትሬድ ነው ወይም ሲሌቭል የገባ ኤሪያ ነው ማለት ነው። አሁን በጣም ቢግ የሆኑ ፒፕሶችን ለማግኘት ማርኬቱ ወይ ኮሬክት ማድረግ አለበት ወይም ይሄን በደንብ ሰብሮ ወይ እንደዚህ ሪትረስ አድርጎ ነው። ዋናው እንደ ትሬደር የሚጠበቅብን ምንድነው ምርጡን ትሬድ ኳሊቲ የሆነውን ትሬድ ማድረግ ነው። ግን ለእኔ ይሄ ኤ ብዬ የምጠራው ኤ ፕላስ ለእኔ አይደለም። እንደዚህ አይነት ትሬዶች ግን እገባቸዋለሁ ያው ሪስክ ማኔጅመንት እንዳለው ነው። ስለዚህ ምንድነው አሁን ያለው ስትራክቸር ሲ ሌቭል ገብቶልናል። ሲ ኤሪያችን ይሄ ቢጫው ኤሪያ ዞናችን ሲ ሌቭል ነው ይሄ ማርኬት። ከዛ ማርኬቱ ምንድን ነበረ ስጠብቀው ነው የነበረ ትናንትናም ትሬድ አልገባውም የነበረው ኮንሶሊዴሽን ስለነበረ ማለት። ስለዚህ ዛሬ በሲፒአይ ቴክ አደረገልኝ ይሄኛውን ሃይ ማለት ነው። ይሄን ሃይ ቴክ አድርጎልኝ ነው የነበረው። ስለዚህ አሁን እንደ አንድ የምጠብቀው ማርኬቱ እንደዚህ ኢምፐልስ ያደርጋል ብዬ ነው የምጠብቀው። ይሄን እዚህ አካባቢ ማርኬቱ ነክቶ ተመልሶ እዚህ ኤሪያ ይገባል ብዬ ነው። ስለዚህ አሁን እንዴት ነው የምትገባው እንደ ፕሮባቢሊቲ ካላችሁ እዚህ ኤሪያ ላይ በት የሚሄድ እድል አለው ማለት ነው። ስለዚህ ማርኬቱ የሰፖርት ኤሪያ ነክቷል። እዚህኛው ታርጌት ጠብቀዋለሁ ማለት ነው።
አትሊስት ስንት ፒፕስ ነው የኛው? ከ700 በላይ ፒፕስ ነው። ይሄ እንደ ዴይ ትሬደር በጣም ከበቂ በላይ የሆነ ፒፕስ ነው። ስለዚህ ማርኬቱ ምን ይፈጠራል የሚለው ምናየው ይሆናል ማለት ነው። የዚህን ታርጌት ደግሞ ሲታርጌት ብናወጣ የዚህን ሀይሎ እስከዚህ ነው ታርጌቱ ማለት ሲሌብል ሰው እኛ የምንጠብቀው እስከዚህ ኤሪያ ነው የመሄድ ኦፖርቹኒቲ ይኖረዋል እስከዛም ድረስ። ስለዚህ ስንት ፒፕስ ነው? ወደ 900 1000 ፒፕስ አካባቢ ነው ማርኬት የሚጠቀመው። ስለዚህ ሀራን ያደርጋል ብዬ ኤክስፔክት እያደረኩት ነው። ስለዚህ እንደዚህ ነው የሚያየው። ሁሌም በየእንትኑ ማርኬት ብሬክ ዳውን እና ብሬክ አፕ የምንሰራላችሁ ይሆናል። ቸር ቆዩልኝ ከፎኒክስ ፒፕስ።